ሰላም እንዴት ናችሁ? ዛሬ በስቶር ላይ ያሉ እቃዎችን እንዴት መቆጣጠር እንደምንችል ምን ያክል እንደቀረንና ምን ያክል እንዳወጣን ቼክ የምናደርግበት ፎርማት ነው ማሳያችሁ። ወደ ፎርማቱ እንሂድ። እዚህ ጋር እንመጣና ከላይ እዚህ ኳልቱ ፕላስ ብለን ፊልተር እንላለን። ፊልተር ካልን በኋላ ምንድነው የምናደርገው? ቶታል ዚስ ማቴሪያላችን ኦን ስቶክ ላይ እንመርጥና ኮማ ኳንቲቲ እዚህ ጋር shift greater than 0 ኢንተር እንላለን። ቀጥለን አሁንም ቀጥለን ምንድነው የምናደርገው? እዚህ ጋር ደግሞ እንመጣና ማቴሪያል አውት ኦፍ ስቶካችን እናያለን። አውት ኦፍ ስቶካችን ደግሞ አሁንም እዚህ ኳልቱ ፕላስ ፊልተር ደብል ክሊክ እናደርጋለን። አሁንም ኦሪጂናል ስቶካችን እንመርጣለን። ከዛ ኮማ አሁንም ኳንቲቲያችን እንመርጣለን። ኳንቲቲያችን ከመረጥን በኋላ እዚህ ኳልቱ 0 እዚህ ጋር 0 የሆነውን እንዲያሳየን ነው የምንፈልገው ኢንተር እንላለን። ስለዚህ አሁን እዚህ ጋር እንመጣና ለምሳሌ ዛሬ ፊውል ሊወጣ ይችላል፣ ሙሉውን 0 ሊሆን ይችላል። 0 እንላለን። 0 ስንል ፊውል ወጣ፣ ፊውል 0 ነው። ማቴሪያል አውት ኦፍ ስቶካችን ማን ነው የወጣው? ፊውል ነው። ከዚህ ደግሞ ከሪሜይኒንግ ደግሞ ፊውል የሚባል ይወጣል ማለት ነው። ለምሳሌ ብረቶችን በሙሉ እናስወጣቸው 0 0 0 0 0 እነዚህ እቃዎች በሙሉ ስናስወጣቸው ምን እያደረገን ነው? ማቴሪያል አውት ኦፍ ስቶካችንን 0 የሆኑትን እዚህ ጋር ያስቀምጥልናል። ማቴሪያል ሪሜይኒንግ ኦን ስቶካችን ደግሞ ይሄንን ብቻ ነው የቀረን። ከዚህኛው ይሄንን ቀረን፣ ይሄንን ወጣ እያልን ነው ማለት ነው። ስለዚህ ይሄንን ከተመቻችሁ ላይክ አድርጉ። ቀጣይ አዳዲስ አሪፍ ቲፖችን እናያለን። ባይ ባይ።